የልጅቷ ፍርድ 13 ዓመት ከ4 ወር ደብዳቤው የሚለው 13 ዓመት ከ4 ወር። እኛ ደግሞ ነገሩን የጀመርነው 11 ዓመቷ ላይ ያለ ነው ፍርዱ። ከዛ 13 ዓመት ከ4 ወሯን ስጨርስ ቀጥታ ምን ይደረጋል? የሞት ፍርዱ እንግዲህ እንትን የሸሪዓ ህግና የፍርድ ቤቱ አለ። የሸሪዓ ህጉን ፍርድ ቤቱን የሚወስነው ሳውዲ መንግስት ነው። ሸሪዓውን ደግሞ ቤተሰቦቿ ትተናል ወይ ካሳ እንቀበላለን ካሉ የነሱ ስምምነት ነው። ልክ ገንዘቡ ሲቀበሉ የሞት ፍርዱ ኦልሬዲ ሆልድ ተደረገላት። ግን በፍርድ የተደረገባት ፍርድ ደግሞ የተወሰነባት 13 ዓመት ከ4 ወሩ ግን ማለቅ ነበረበት። አንቺም ታውቂዋለሽ። በቃ በዚህን ቀን ይሄን ወር አልቆ ነው የምትፈታዋል። አልገባንም ነበር። ያንን ነገር ኤምባሲዎች ክሊር አደረጉ። ሳውዲ ያሉትንም ትልልቅ ሽማግሌዎች በቀደም በእርግጥ ይቅርታ ጠይቃቸዋለች። እነሱንም ጭምር ሁሉ ገንዘቡን እንደሚበሉ እያንዳንዱ ነገር እኔም ብቻ አይደለም አቧሚራ ላይ ምናምን ላይ በጣም ብዙ ነገሮች ሲነሱ ነበር። አቧሚራን አሁን ሪል ስቴቱን እንደዚህ አሁን አቧሚራ ሪል ስቴት የሚሰራው በሱ ነው ተብሎ ሲነሳበት ከማን አፍ ወጣ? ከሷ አሁን አቧሚራ ሪል ስቴት እንደዚህ ሰርተዋል። አዎ ልክ ነው፣ በሷ ነው የበላው፣ ከሷ በበላው ነው የምትሉት ነገር ልክ ነው ብላ መልሳ እዛው ስትናገር ትሰሚያለች። ከዛ መልሳ ይቅርታ ትጠይቃለች። ይሄ በዚህ ጉዳይ ላይ ማለት ነው። እና የነበረው ሂደት በጣም እንደዚህ በቀላል ዝም ብለሽ እንትን የሚደረግ አልነበረም። እና ብዙ 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 ነገር ዋጋ አስከፍላን ብዙ ነገሮች ስም አሰጣጣት። ስሚ አሁን አዳምጪ። ቆይ ብሩ ተበላ። ቆይ ብሩ ተበላ፣ ብሩ ተነገረበት፣ ብሩ አፓርታማ ቆመበት ምናምን 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 የምትሉት ነገር ደግሞ አዎ ሀሳባችሁ ልክ ነው። እዚሁ ትልና መልሳ ደግሞ በሱ ቪዲዮ አድርገው ሲሰሩበት ደግሞ ስሚያ ባልኩበት ፓርት ላይ ስም ስላልጠቀስኩኝ በግምትና በመሰለኝ ብቻ የአቧሚራ ፎቶ ለጥፈው ከዛ ቮይስ ጋር ሲያንሸራሽሩት ነበረ። ያ ማለት እንግዲህ ብሩ አቧሚራ እንደበላው አቧሚራ ፕሮፐርቲስ እንደከፈተበት ብቻ ስራ እንደጀመረበት አድርገው ኮሜንትም ላይ ሲጽፉ ነበረ። ፎቶውንም ሲያንሸራሽሩት ነበረ ማለት ነው። በዚህ አጋጣሚ በዚህ ምክንያት ስሙ ስለተነሳ ትልቅ ይቅርታ ጠይቃለሁ። የሌላ ቲም እንግዲህ አቡ እንደዚህ አይነት አንድ ካፏ የሚወጡ ንግግሮች ምን ያህል የሰዎችን ቢዝነስ፣ የሰዎችን ህይወት፣ የሰዎችን ነገር እንዳመሰቃቀለ ልነግርሽ አልችልም። ምክንያቱም ያችን ነገር ይችን ካፏ ይቀነጭባሉ። አፓርትመንት የሚሰራው እንትን ነው አቧሚራ ነው እንትን ሞት ሲባል እንደዚህ ነው፣ ገንዘቡ ተበላ። 3 ሰዎች አሁን ስማችሁን አልጠቅስም ብላ ቪዲዮ ትሰራለች። ማን ናቸው? የሌላ ኮሚቴዎች ትላለች። ማንን ነው ኮሚቴ የምትለው? እንደዚህ በእንደዚህ አይነት መንገድ ምስቅልቅሉ የወጣችሁ ሰዎች ግቡና ቪዲዮዎቿን ስሙ። እና እንዲህ አይነት ነገሮች ሆነው ስለነበረ ኤኒዌይስ እኛ በዚህ አይነት ሂደት ከሆነ አሁንም ተመልሳ መታ ደግሞ በዚህ ደላስ ሚድል ላይ መታ ያንን ነገር ሊያበላሽ የሚችል ነገር እኔ ድርጅት ውስጥ መታ እዛ ተቋም ውስጥ መታ ይሄን እናደርጋለች። አሁን አንድ ክሊር ነገር ለመናገር ለምሳሌ ሰዎቹ 10 ቀን ድረስ እኔ ቤት ውስጥ ነበሩ። 10 ቀን ድረስ እኛ ቤት ውስጥ አድርገን ቁርአን እስኪቀራላት ፕሮግራም ራሷን እስክትመለስ ድረስ አድርገን እኔ አንድ ቪዲዮ አልሰራው። ምክንያቱም ቪዲዮ መስራትም ስላልሆነ አላማይ ትሪት ስናደርጋት 10 ምናምን ሰው ፋሚሊ ቤተሰብ ሆነን የተቀመጡት እነዚህ ሰዎች ቁርስ፣ ምሳ፣ እራት ተብሎ ለሕክምናዋ ገንዘብ 1 ብር ቤተሰቧ ሳያወጡ ስከፍል ይሄን ከአላህ እንጂ ሚዲያ ላይ ወጥቼ የምናገረው ነገር አይደለም። ያንን ደግሞ እንደገና እሷ ለምታሰራቸው ዩቲዩበሮች ምኖች ሆኖ ቪዲዮዎች ሲሰሩ አንድ መልስ የሰጠ ሰው የለም። አንድ ልክ አይደላችሁም ብሎ ልጅቷን የሚመልስ የለም። ምክንያቱም ሁልጊዜ ያው የሚያለቅስ ሰው እንዴት እንደሚሆን ታውቂዋለሽ። እና ሌሎቻችሁም እዚህ ቪዲዮ የምትሰሩ ሌሎች ነገር የምታደርጉ አላህን ፈሩ፣ ፈጣሪያችሁን ፈሩ። ትልቁ ነገር ሀቅ የተጣላ ነው የምናምን የለም ካለች እዛ ቦታ ላይ እንግዲህ እዛ ከመጀመሪያ ጀምሮ ያጠፋቻቸውን ነገር ኖሯት እሷ ናት በራሷ መንገድ እንኳን መጀመሪያ እንኳን ሌላ ሆኖ ጸቡ ከአንድ ቀን ከዕለት እንኳን ማለፍ የለበትም። ስለዚህ ከኔ ከእሷ ጋር ጥል የለኝም፣ ንግግርም የለኝ፣ ሊያጣላኝም ሊያገናኝ የሚችል ነገር የለም። ግን መታ ያ ነገርን ሊያበላሽ የሚችል ነገር ሲል ነው ወደ እኔ ድንበር አትምጣ ብሎ የመከልከል ደግሞ የኔ መብት ነው። በቃ አለቀ። ይሄ እውነት ነው። ሹክራን። አሁን ወደ ፋሲካ እንመለሳለን። እጅሽን እያነሳሽ ነበር መናገር ፈልገሽ።
ሚዩቱን አበራለሁ ብለሽ ቪዲዮውን ያጠፋሽ። ቆይ እኔ ልጋብዝሽ ሚዩቱን። ይኸው ጋበዝኩሽ። ተርን ኦን የሚለውን ንኪው። ማይኩ እንዲበራ ተርን ኦን የሚለውን ንኪው። እኔ ጋብዝሻለሁ። አሁንም አልበራም። የማይኳን ምልክት ንኪያት ድምፅሽ እንዲመጣ። አዎ አሁን በርቷል። እሺ እሺ ካሊድ የተናገረው ዩቲዩብ ላይ እንጂ ቲክቶክ ላይ አክቲቭ አይደለሽም። ብዙም አይደለም። እኔ ዩቲዩብ ላይ ነው የምሰራው። ዩቲዩብ እና ፌስቡክ ላይ ነው የምሰራው። ቲክቶክ ላይ ብዙም አይደለም። እሺ የተናገራቸው ነገሮች ከሱ በፊት አንድ ነገር ልናገር። ጉዳዩን ያመጣው አቡ አሚራ ነው ሲል ነበረ። ያው አቡ አሚራ ከኔ ነው የተቀበለው። መጀመሪያ ያው ቤተሰቦቿ ምስክር ናቸው። በጣም ብዙ ሰው ጋር ደውለው ወደ ሚዲያ አውጡልን ልጃችን እንደዚህ ጉዳይ ተፈጥሮብናል ብለው ብዙ ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩኝ። አላቅማማሁም። የአረብ ሀገርም ሴት ስለሆነች ልጅቷ እኔም አረብ ሀገር ስለሰራው ብዙ አመት ላይ እሷ ላይ መጨከን አልፈለኩም። ሄጄ ቪዲዮ ቀርጬ ለቅቄያታለሁና ወንድም ካሊድ አንዳንዴ ሲናገር የሆነ እንትን አለ አይደለ እንትን የማለት ነገር አለው። ለምሳሌ ሸራተን ላይ ጋብዣታለሁ በሚለው ነገር ሸራተን ላይ እኔ እስከነጨራሹ ረስተውኛል። እኔ እስከነጨራሹ ማለት ነው። የሌላ አጎት ነው የጻፈልኝ። እንደዚህ ሸራተን ላይ ፕሮግራም አለ ሊዘጋጅ ነው ብትገኝ ደስ ይለኛል አለ ማለት ነው። ካሊድ ጨራሽ አያቀኝም። እንደኔ አቀባበል አደረኩላት ምናምን የሚለው ውሸት ነው። እንደው ፋሲካ ማለት እሷ ናት ተዋወቋት ብሎ በዛ ሰዓት እንትና ማን ነው ሰፊዩ ነው ብቻ አላስታውስም። የሆነ ሰው ነው ያስታውቀኝ ከሱ ጋር እሱ ፋሲካን አቀባበል አደረኩላት ሸራተን ላይ ሲል ነበር። አላደረገልኝም። እንደው እኔ መሆኔን እሷ ናት የመጀመሪያ ቪዲዮ የቀረጸችው እሷ ናት ብለው በእጅ ነው ያሳዩት እንጂ እኔና እሱ አልተገናኘንም። አንዳንዴ ካሊድ የሆነ አላ አይደለም የሚጨምራቸው ነገሮች አሉ። ይቅርታ አድርግልኝና ማለት ነው። ፋሲካ አልጠራኸኝም። ምን ወንድሟ ነው እንደዚህ አይነት ሸራተን ላይ ፕሮግራም ተዘጋጅቷል። እንደውም እኔ አልደረስኩኝም። መኪና አጉላልቶኝ መቸኝም ምናምን ካለቀ በኋላ ሰው ከተበተነ በኋላ ወደ ምሳ ግብዣቸው ሊሄዱ ሲል ነው እኔና እሱ የተገናኘ ነው። እሱ ግን ሲል የነበረው እዚህ ጋር ሸራተን ላይ ፕሮግራም አድርጌ ይኸውልሽ አቡዬ አቤት ከዛ በኋላ በቃ ፋሲካ ማለት ይችና ተዋውቃት ብለው የዛ ቀን ነው እኔ ያወቅኩት። ካሊድ ሚዲያ ላይ አውቀዋለሁ። በአካል የተገናኘ ነው የዛ ቀን ነው። ሌላ ደግሞ እኔ አንድም ቀን ካሊድ የሌላ ብር በልቷል፣ አቡ አሚራ የሌላ ብር በልቷል ብዬ አልተናገርኩም። ቤተሰቦቿ በሚሰጡኝ መረጃ ግን ስለ ሳውዲ ላይ በሚሰሩ ተዋቅረው በሚሰሩ የሳውዲ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ቪዲዮዎቹ ደግሞ የሰራኋቸው ቪዲዮዎች ትክክል ናቸው ብዬ ስላመንኩ እስቲል አላጠፋዋቸውም፣ ፕራይቬት አላሰርኳቸውም አሉ ዩቲዩብ ላይ ማለት ነው። ምክንያቱም እኔ ምንም መረጃ ሳይኖራት ነው ቪዲዮ ስትሰራብን የነበረው። እኔ አንድም ቀን ኢትዮጵያ ውስጥ ሆነው በተዋቀሩ በሌላ ቲሞች ላይ አንድም ቀን ቪዲዮ አልሰራሁም። አላህ ምስክሬ ነው። እኔም የነሱ አባል ስለሆንኩ ማለት ነው። ገብቶሻል? እኔ ግን በየሰዓቱ እሰራ የነበረው ሳውዲ ላይ ተዋቅረው በሚሰሩ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ ሁሉ ተናግራናለች፣ ስማችን አጥፍታለች የሚልሽ ሁሉ እኔ ስለነሱ አይደለም ያወራሁት፣ ሳውዲ ላይ የሚገኙ ኮሚቴዎች ላይ ነው። ገብቶሻል? ይሄም የተናገርኩት ቤተሰቦቿ ብዙ መረጃዎች ስለሰጡኝ ነው። እንደዚህ ሆኖ እንደዚህ ተፈጥሮ በሚሉኝ መረጃ መሰረት እየወጣው ቪዲዮ እሰራ ነበረ። እኔ ደግሞ መንገድ ላይም የሌላ ኑር ሰቦ ቪዲዮ መጀመሪያ ላይ እኔ ስላመጣሁት ወላሂ እንደው እንደዚህ ተሸፋፍኜ ነበር የሚሄደው በሷ ጉዳይ ላይ በቃ መንገድ አጥቼ ማለት ነው። ለህዝቡም ለማሳወቅ ያክል እኔ ተናግሬያለሁ፣ ግን ለነሱ አልነበረም የተናገርኩት። እነሱ ግን ለኛ ነው ብለው እንደው ይጠርተው ይቅርታ ሁላ አስጠይቀውኛል። ገብቶሻል? እኔ ለነሱ አልተናገርኩም ነበር። እነዚህ ያየናቸው ቪዲዮዎች
መሐመድ ጉዳዩ ይመለከታል። ጉዳዩ የወንድም ካልድና የፋሲካ ጉዳይ ነው። መሐመድ አንድ ቁጥር እየጻፍክ ነው ኮመንት ላይ። ጉዳዩ የሁለታቸው ብቻ ስለሆነ ሁለታቸው ብቻ ነው እዚህ ጋር የሚነጋገሩት። ቴንኪው። ሌላ ሶስተኛ አካል አላስገባም። ይቅርታ። እሺ ፋሲካ፣ አንቺ አሁን ያየናቸው ቪዲዮዎች ስም ሳትጠቅሽ የተናገርሽው ከኢትዮጵያ ውጭ ላሉት ቲም ሌላ ኮሚቴዎች ነው ኮሚቴዎች እንጂ ኢትዮጵያ ውስጥ ላሉት ለነ አባቢራ ለነ ወንድም ካልድ ምናምን አይደለም። ግን ስም ስላልጠቀስ እነሱ ለእነሱ መሰላቸው። አዎ ለነሱ ብዙ ቪዲዮ ላይ እኔ ዩቲዩብ ላይ አይታይም። ቫሪያል አይደለም እየቆራረጡ ፋሲካ እንዲያለች እያሉ ከኔ ቪዲዮ ጋር የነሱ ፎቶ እየለጠፉ እንትን ቲክቶክ ላይ ሲያሸራሽሩት ሰው ለነሱ የተናገርኩ መሰለው። ታውቂያለሽ? በዚህ ጉዳይ ላይ ለነሱ ለወንድም ካልድ ለአቧሚራ ምናምን እኔ ለእናንተ አይደለም ቪዲዮን የምሰራው ከሀገር ውጭ ላሉት ኮሚቴዎች ነው፣ ሳውዲ ለሚገኙት ነው እንጂ እናንተን አይደለም የምሰራው ቪዲዮን ብለሽ ነግረሻቸዋል? አዎ አስጠይቀውኛል። ይቅርታ መጥቼ አብራርቻለሁ። ስለዚህ ጉዳይ ለእኛ ነው የተናገርሽው፣ ስማችን እየጠፋ ነው ብለው እነ ተስፍሽ እና አቧሚራ ካልድ እና አሲያ ተሰብስበው ለእናንተ አይደለም እኔ ቪዲዮ የሰራሁት። በጣም ይቅርታ። እኔ አሁንም ሳውዲ ላሉ ኮሚቴዎች ነው ቪዲዮ የሰራሁት። እኔ አሁንም ቢሆን ማለት ነው አለ ቪዲዮ አላጠፋሁትም። አሁንም እያየሽው ነበር። ለነሱ አልነበረም። ካልድ ግን በዚህ ጉዳይ ላይ በቃ የኛ ስም አጥፍታለች በሚል እኔ ላይ በጣም አጥቁሯል። ገብቶሻል? ለምሳሌ እንደዚህ ስማችን አጥፍታለች ምናምን በሚለው ጉዳይ ሳይሆን በዚህ ቪዲዮ ብቻና ብቻ ነው ካልድ እኔ ላይ ያጠቆረው። ቅድም ያሳየሽ እንዳለ ለሱ እንዳልሆነ ጠንቅቆ ያውቃል። ምክንያቱም እኔ ለካሊድ ብዬ ስም አልጠራሁም፣ ለእከሌ ብዬ ስም አልጠራሁም። ሳውዲ ላይ በሚኖሩ ኮሚቴዎች ብዬ ቪዲዮ ሰርቻለሁ። ገብቶሻል? እኔ ደግሞ ቤቱ ሄጄ ባየሁት ነገርና ያው በአንዳንዴ ሰውን እንትን የምትይው ባየሽው ልክ ነው። ሚዲያ ላይ ስታየኝ እኔ ፋሲካ ሌላ ሰው ናት፣ በአካል ስታያት ሌላ ሰው ልትሆን ትችላለች። ባየሁት ነገር ላይ ካየሁት አንጻር ላይ ይሄ ቪዲዮ ሰርቻለሁ። ምናልባት ከካሊድ ጋር ያገናኘን ይሄ ቪዲዮ ሊሆን ይችላል። ኦኬ። ስለዚህ አንቺና ካልድን ያቀያየማቸው የመጀመሪያው ቪዲዮ ይሄ ከሆነ ይሄ ማነው? እኔ ይሄንን ነው። ይሄ ቪዲዮ ነው። እሺ፣ ይሄንን ቪዲዮ እንድትሰሪ ምን አነሳሳሽ? በምን ተቀይመሽው ነው አንቺ? እሱ እኔ ላይ አጠቆረው በዚህ ቪዲዮ ምክንያት ነው ካልሽ፣ ይሄን ቪዲዮ እንድትሰሪ ያደረገሽ አንቺ ምንድን ነው? ሴትዮዋን ማን ነበር ስሟ? ከዚህ በፊት እነ ሪም ራሱ ሪም ጎልድ ምናምን አግዘዋት ሁሌም ያገዛትን ሰው የረዳትን ሰው ወጥታ ስትሳደብ ምናምን ነው ማቃት ሴትዮዋና ከዛ ወዲያው ደግሞ ይቅርታ ትጠይቃለች። ሴትዮዋ ተሳስቼ ነው አጥፍቻለሁ ብላ ይቅርታ ጠይቃለች። እሷ ውሸቴን ነው ብላ ይቅርታ ከጠይቀች አንቺ በምንድን ነው ሴትዮዋ ትክክል ናት ያልሽው? ምን ማስረጃ ይዘሽ ነው? ምንድን ነው ያነሳሳሽ ይህን ቪዲዮ ለመስራት? ይሄ ኮኔ መጀመሪያ ቀያሚያችሁ ይሄ ነው። ይኸውልሽ ከሸራተን ፕሮግራም በኋላ ያው እኔ እሱ ቤት ሄጄ ነበረ ከነ ሌላ ኑር ሰቦ ቤተሰቦች ጋር ማለት ነው። መሄድም አልነበረብኝም። እዚህ ጋር የኔ ጥፋት ትልቁ ጥፋቴ እዚህ ጋር ነው የኔ ማለት ነው። እሱ ቤት መሄድ አልነበረብኝም። ምክንያቱም እሱ ጥሪ አላረግልኝም እዛ እንድገኝ። የሌላ ኑር ሰቦ ቤተሰቦች ደግሞ እዛ ነው የሚያርፉ። መሽቶም ስለነበረ እኔ በዛ ሰዓት የ9 ወሬ ገብቶ ነበር፣ እርጉዝ ነበርኩኝና እኔ በቃ መሄድ አለብኝ ምናምን ስላቸው የነ ሌላ ቤተሰቦች አሁን እንደዚህ ሆነሽ አንለቅሽም፣ ከኛ ጋር መሄድ አለብሽ፣ ይሄን ትመስያለሽ፣ ጠዋት በመኪና መተሻል እና ማረፍ አለብሽ ወይ ምጥ ሊይዝሽ ይችላል አሉኝ ማለት ነው የሌላ ቤተሰቦች። ከዛ እኔ ሄድኩኝ እሱ ቤት። ገብቶሻል? እሱ ቤት ሄጄ ይሄ መብቱ ነው፣ የራሱ መብቱ ነው። ምናልባት እዚህ ላይ ማውራት አይጠበቅብኝም ይሆናል ስለጠየቅሽኝ ነው እንጂ ከዛ በኋላ ቤቱ ሄድን። የእውነት ይሄ ባልናገረው ደስ ይለኛል። እኔ ሀባይ ብታልፊ ማለት ነው። በቃ ቅያሜያችን ይሄንን ነው። ገብቶሻል? የተፈጠረው ነገር ከዛ በኋላ የተፈጠረው ነገር ባልናገር ደስ ይለኛል። ወንድም ካልድ በስሮቹ ብዙ ሰዎች አሉ። እንዲህ ነው ብዬ ባልናገር ደስ ይለኛል። ብቻ በቃ ቅያሜያችን በዚህ ነው። አዎ በሱ ጉዳይ ስለሱ ተናግሬያለሁ። ፋሲካ የኔ ጥያቄ የነበረው ይቺ ሴትዮ ትክክል ናት ብለሽ ቪዲዮ የሰራሽው ለሴትዮዋ ትክክለኝነት
ምን ማስረጃ ይዘሽ ነው ነበር ጥያቄ። ከይቅርታ ኦኬ እሺ፣ ይኸውልሽ እኔ ካሊድን በሚዲያ ሳቀው እንግዳ ተቀባይ እንደሆነ ነው ታውቂያለሽ። በቃ ቤቱ የሚሄድ ሰው በጣም ተንከባክቦ ምናምን የሚቀበል አይነት ነገር ነው እኔ በሚዲያ ሳቀው። ገብቶሻል? እኔ በዛ ሰዓት እርጉዝ ነኝ። ቤቱ ገባን ምናምን ነገር እሱም ወደ መኝታው ሄደ፣ እኛም ማረፊያ ወደ ተባለው ቦታ ሄድን። ከዛ በኋላ እንደው በህይወት አላችሁ እንግድነት መጥቻለሁ፣ ቤትሻ ቅያሜያችን ይሄ ነው፣ እንግድነት መጥቻለሁ፣ በህይወት አላችሁ ሄዳችኋል። በቃ ከዛ በኋላ አልተገናኘንም ከሱ ጋር ጭራሽ ማለት ነው። ምክንያቱም እኔ እንግዳ ተቀባይ እንደሆነ ነው ማቀው። ይሄ የሱ አስጨርሽኝ ለካ ለማለት የፈለግሽው እሱ ጋር መተን ግን መጥቶ አላወራንም፣ ዞር ብሎ አላየንም ቤቱ ከተረዳሁት አንጻር ነው። ስለዚህች ልጅ ለካ ትክክል ነበረች። እኔም እንደዚህ ፋውንዴሽን ጥሩነት የሰራሁት አይደለም ቆርጦ ያወጣው። እኔ ስለሱ የተናገርኩትን ነው ቆርጦ ያወጣው። ገብቶሻል? እኔ ተናግሬያለሁ ስለ ፋውንዴሽኑ ዞሬ ልጅቷ አሳይታኝ ቀርጬ ይሄው በዚህ መልኩ ነው ብዬ አስረድቻለሁ። ቪዲዮ እንዳለ ሙሉ ለሙሉ ማዳመጥ ይችላል እሱ ያንን ብቻ ቆርጦ ከማውጣቱ ማለት ነው። እና በዛ ተነሳስቼ ነው አዎ ያንን የተናገርኩት። በዛ ተነሳስተሽ እንጂ ሴትዮዋ ትክክል ናት ስትይ ትክክል ለመሆኗ ምንም አይነት ማስረጃ አልያዝሽም። ግን አንቺ ቤቱ ስትሄጂ መጥቶ ስላላወራሽ ስላላጫወተሽ ክብር አልሰጠኝም የሚል ስሜት ተሰማሽ። ግን እውነቱን ለመናገር አንድ ሰው ቢዚ ሊሆን ይችላል፣ ላይመቸው ይችላል የሚለውን ሀሳብስ ለምን አላሰብሽም? ለምን ዳይሬክትሊ ኔጌቲቭሊ ይሄ ሰውዬ